ሰላም ጤና ይስጥልን እንደምን ቆያችሁ ተመልካቾች የባባ ሚዲያ ላይ ነው የምትገኙት ስፖርታዊ መረጃዎችን ለማድረስ እዚህ ስቱዲዮ ተገኝቻለሁ። አጠራጣሪ ያሉ መረጃዎችን በተወሰኑ ደቂቃዎች ወደ እናንተ አደርሳለሁ። ትላንትናና ዛሬ እየተነሱ ያሉ ጉዳዮች ስፖርታዊ ዜናዎችን ወደ እናንተ የማደርሰው እናንተም እንደተለመደው እንግዲህ ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ወደ መረጃዎች ሳልፍ እንግዲህ ዝውውር በክረምት ላይ የተጫዋቾች ዝውውር እንደሚደረግ ይታወቃል። ከጥር ላይ ባለፈ ማለት ነው። ሊቨርፑልን ስንመለከት እንግዲህ በቅርብ ጊዜያቶች ሊቨርፑል ዋንጫውን ያነሳል የእንግሊዝ ፕሪሚየር ሊግን ተብሎ ከወዲሁ ያረጋግጣል ተብሎ እየተጠበቀ ነው የሚገኘው። ከነዛም ከሊቨርፑል ተጫዋቾች መካከል ከሆኑት ማካሊስተር ይሰኛል አንዱ። ማካሊስተር እንግዲህ የሊቨርፑል ዋንጫ እንዲያነሱ ካደረጉት ተጫዋቾች መካከል አንዱ እንደሆነ ይነገራል። በመሆኑም እንግዲህ አሌክሲስ ማካሊስተር በሪያል ማድሪድ ፍላጎት ላይ እንግዲህ ወሬዎች እየተነሱበት ነው የሚገኙት። የተለያዩ ወሬዎችን አንብቤያለሁ እናም ዜናውን ደርሶኛል። ነገር ግን ዋናው ነገር ያሁኑ ጉዳይ ነው ማለት ሊቨርፑል ዋንጫ ያለበትን ሁኔታ ማለት ነው። በሊቨርፑል ደህና ነኝ ወይንም በጣም ደስተኛ ነኝ፣ ለክለቡ ትልቅ ክብር አለኝና ስለሌሎች ተቋማት ወይንም ስለሌሎች ክለባት ማለቱ ነው ማውራት አስፈላጊ አይመስለኝም ሲል አሌክሲስ ማካሊስተር የሪያል ማድሪድ ፍላጎቱን በዚህ መንገድ ተናግሯል ማለት ነው። ሼር ሰብስክራይብ ላይ ባባ። ወደ ቀጣይ ዜናዎቻችን ስናልፍ እንግዲህ ሩበን አሞሪም ስለ ራስመስ ሆይሉንድ የተናገረው ነገር አለ። እንግዲህ ማንቸስተር ዩናይትድ 14ኛ አካባቢ ሆኖ እንግዲህ ፕሪሚየር ሊግ በጣም እየታገለ ነው የሚገኘው ወደ ከፍታው ለመምጣት። በመሆኑም እንግዲህ ራስመስ ሆይሉንድ በዚህ ጊዜያቶች በጣም በቁጥር የሚጠቀሱ ጎሎችን ያስቆጠረው ከአጥቂ የማይጠበቅ እንደሆነ አብዛኞቻችን እናስታውሳለን። ሩበን አሞሪም እንግዲህ ስለ ሆይሉንድ አንድ አጥቂ ጎሎች ማስቆጠር አለበት፣ ስለዚህ እሱን ለመርዳት እንሞክራለን፣ እሱም ጠንክሮ መስራት እየሞከረ ነው እየሰራም ይገኛል ሲሉ ተናግረዋል። በወልቨርሃምፕተን ጨዋታ ላይ አንድ ነገር ተፈጥሮ ነበር፣ እናም ትንሽ ነገሮችን እያሻሻለ ነው። አሁን ላይ ጎል ወደ ማግባት ይመጣል ወይም ከዚህ በኋላ ባሉት ጨዋታዎች ጎል ያስቆጥራል ሲል አሞሪም ተናግሯል ማለት ነው። አንድ መረጃ ላክልላችሁና ወደ ቻምፒየንስ ሊግ ጨዋታዎች እናልፋለን ማለት ነው። እንግዲህ ሃሪ ኬን ወደ ቡንደስሊጋ በመሄድ የመጀመሪያ ዋንጫውን ማሸነፍ ይችላል ማለት ነው። እንግዲህ እንደሚታወቀው ሃሪ ኬን በተለይ በቶተንሃም የተለያዩ ዋንጫዎችን ለማንሳት ሞክሮ ግን እድለቢሱ ተጫዋች ሲባል ነው የከረመው። በተለይ በብሔራዊ ቡድን በእንግሊዝ ብሔራዊ ቡድንም የተለያዩ ጊዜያቶች ለዋንጫ በመድረስ ዋንጫዎችን ሳያሳካ የቀረበት ጊዜያቶችን እናስታውሳለን። እንግዲህ ባየር ሙኒክ ሜንዝን ካሸነፈና ባየር ሊቨርኩሰን በኦግስበርግ አቻ ከወጣ ወይም ከተሸነፉ ያኔ ዋንጫውን እንደሚያረጋግጥ ተነግሯል። በአጠቃላይ በቡንደስሊጋው ባየር ሙኒክ ኬን በመጨረሻ ዋንጫ ሊያነሳ ሲል ወይንም ዋንጫውን ሲያነሳ እንደምናየው ተነግሯል ማለት ነው። ይህ ለሃሪ ኬን ደግሞ በተለይ ብዙዎቹ ሃሪ ኬን ዋንጫ እንዲያነሳ ይፈልጋሉ። እድለቢሱ የዋንጫ እድለቢስ ተጫዋች እያሉ አንዳንዶች ስሙን ራሱ ያነሱታልና ከዚህ ጋር በተያያዘ ዋንጫ እንዲያነሳ እንግዲህ እኛም እንመኝለታለን። ፒኤስጂ እንግዲህ ኢንቪዚብል አርሰናል ነው በኢንቪዚብል የሚታወቀው ምንም ጨዋታዎች ሳይሸነፍ በ2004 እንግዲህ ዋንጫውን ያነሳበት ጊዜ እናስታውሳለን። ፒኤስጂ በዚህ ሲዝን እንግዲህ በሊግ 1 30 ጨዋታዎችን ያለመሸነፍ ጉዞውን እንደተቋጨ ተነግሯል። ፒኤስጂ በሊግ 1 እንግዲህ በዚህ ሲዝን የመጀመሪያ ሽንፈቱን እንደቀመሰ ከኒንስ ጋር 3-1 በሆነ ውጤት ነው ለመሸነፍ የቻለው ማለት ነው። እንግዲህ ውድ ተመልካቾቻችን ቀጣይ ማክሰኞ ላይ ጨዋታዎች ይደረጋሉ ወደ ዋንጫ ለማለፍ ግዙፉ ኤሚሬትስ ስቴዲየም አርሰናል ከፒኤስጂ የሚያደርጉት ጨዋታ ካሁኑ በጣም ተጠባቂ ይሆናል። የተለያዩ ሰዎች እንዲሁም የተለያዩ ፐንዲቶች የተለያዩ ሀሳቦችን እየተናገሩና እየሰጡ ነው የሚገኙት። እንግዲህ ከነዛ መካከል ደግሞ ፒኤስጂዎች በቀላሉ አርሰናልን አሸንፈው ወደ ፍጻሜ ያልፋሉ ሲል ተናግሯል። ይህንንም የተናገረው
የቀድሞው የማንቸስተር ዩናይትድ የአሁኑ የፒኤስጂ የበላይ እንባ ጠባቂ ሪዮ ፈርዲናንድ ነው። ሪዮ ፈርዲናንድ ስለ አርሰናልና ፒኤስጂ ጨዋታ እኔ እንደማስበው ፒኤስጂ አሁንም ወደ ፍጻሜ ለመቀላቀል የኔ ተመራጭ ቡድን ናቸው። እነሱ ወይም ፒኤስጂ ማለት ነው ከአርሰናል በተሻለ መንገድ የተሻሉና የተደራጁ ቡድን ናቸው። የአማካይ ክፍላቸውን ስንመለከት መሀል እንግዲህ ክፍል ላይ ከአርሰናል የበለጠ መሀል ሜዳውን መቆጣጠር የሚችሉ ጎበዝ አማካይ ተጫዋቾች አላቸው። እናም እኔ እንደማስበው ፒኤስጂ አርሰናልን ሳይቸገር አሸንፎ በቀላል ወደ ዋንጫው የሚያልፍበት ሁኔታ ይፈጠራል ብዬ አስባለሁ ወይንም ይመስለኛል ሲል ተናግሯል። አርሰናል ወደ ዋንጫው ለማለፍ እንግዲህ ብዙ ይቀርባል። ከፒኤስጂ አንጻር ከተመለከትነው ቡድኑ እነሱ ደረጃ ላይ ለመድረስ ገና ብዙ መንገድ ይቀረዋል። እናም ፒኤስጂዎች ወደ ሙኒክ የሚያደርሳቸውን ትኬት አርሰናልን በቀላል አሸንፈው ወደ ፍጻሜው የሚወስዳቸውን ትኬት ይቆርጣሉ ሲል ተናግሯል። እንግዲህ ይህ ንግግሩ በርካቶችን አስቆጥቷል። በተለይ ደግሞ አሁን ላይ እንደ ተንታኝም ሆኖ ይሰራል ሪዮ ፈርዲናንድና የማንቸስተር ውጤት በዚህ ልክ እያሽቆለቆለ አርሰናል የተሻለውን አርሰናል ግን በዚህ ልክ እንዴት ሊያወራ ይችላል? አርሰናል ከፒኤስጂ ደግሞ በብዙ ርቀት የተሻለ ቡድን ሆኖ ተገኝቷል። በምድብ ጨዋታዎች ላይም ደግሞ አርሰናል ፒኤስጂን አሸንፏል ከዚህ በፊት በዚሁ አመት ላይ በቻምፒዮንስ ሊግ ላይና ከዛ አንጻር በተለያዩ አንጻራዊ ምክንያቶች እንዴት ፒኤስጂን ሊል ይችላል ሲል ተናግረዋል ማለት ነው። በጣም አስገራሚ የሆኑ መረጃዎች ናቸው። በርካታ መረጃዎች ነው እየወጡ የሚገኙት ከአርሰናልና ከፒኤስጂ እንዲሁም ከተለያዩ የቻምፒዮንስ ሊግ ጨዋታዎች እንግዲህ ማክሰኞን የሚደረገው ማክሰኞም ሲደርስ እንግዲህ የተለያዩ ሀሳቦች እንዲሁም መረጃዎች ይወጣሉና እነሱን ደግሞ ወደ እናንተ ነው የማደርሰው። ባባ ሚዲያን እናንተም ሰብስክራይብ እያደረጋችሁ ከኔ ጋር ቆይታ እንድታደርጉ ቤተሰብ እንድትሆኑ ጠይቃችኋለሁ። ዛሬው ግን አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ጤና ይስጥልን። መልካም ጊዜ። ባባ ሚዲያ ሼር፣ ሰብስክራይብ ላይ ባባ